قال النبي صلى الله عليه وسلم لا يحل للمسلم ان يهجر اخاه فوق ثلاث لا عند امان ወንድሙን ከሶስት ቀን በላይ ሊያኮርፈው አይችልም። فمن هاجر فوق ثلاث فمات دخل النار ከሶስት ቀን በላይ እንዲያኮርፍ የሞተ ሰው ጀነት ማይገባ ይሁዳ ጀሃነም የሚሄዱ ሲሉ ተናግረዋል። በወንጀል ላይ በጣም የተዘፈቀና ቤት የሆነ ሰው ሲቀርያ ማኩረፍ ይፋ ጥቅም የሚያመጣ ከሆነ ከሶስት ቀን በላይ እንደሚቻል ነው። وقال صلى الله عليه وسلم تعرض الاعمال على الله في كل اثنين وخميس በየሐሙስና በየሰኞ ቀን ሁሉ ሰዎች የሚሰራቸው መልካም ስራዎች አላህ ዘንድ ይቀበላሉ። የዛ ጊዜ አላህ ስራቸውን ያይና ተብሎ الله في ذلك يوم كل امرئ لا يشرك بالله በአላህ ምንም ነገር ለማያጋራ ሰው ሁሉ ስራው ትንሽ እንኳን ብትሆን ስህተቱን መርገራለሁ ይላል። ኢንማ አንካለት በይነሁ በይነ አኺሂ ሸህና በሱና በወንድሙ መካከል ኮፊ ያለበት ሰው ሲቀር የነዛ ሰዎች አይታይላቸውም። ተቆሩ ትሩቁ ሀደኝ hatta يصطلح የነዚህ ሰዎች ስራ ተቀባይነትን አያገኝም ማለት ወንጀላቸውን ይቅር ሊባል አይችልም፣ አይታይም ከናካቴው እስከሚስማሙና እስከሚታረቁ ድረስ ተብሎ ስራቸው ይመለስባቸዋል። ይህ ትልቅ ኪሳራ ነው። አላህ ባለበት ተቆራርጧል። አላህ የኛ መሐር ወንጀል የሚምርበት ቀን ማሳለፍ የለብንም።